በዚህ ሁሉ ሁኔታ ውስጥ ይሄ ሁሉ አፈና ባለበት ሀገር ላይ ይሄ ወንድም እንግዲህ አብይ መስት ስቴፕ ዳውን ይላል። አብይ አህመድ አምባገነን ነው፣ ሌባና አራጅ ነው የሚለው በጽሁፉ ላይ ይዞት በወጣው ጽሁፍ። የግል ቂም አይደለም የሚያወጣው። ግን ምን ጠበቀ? ኦርጋናይዝድ የሆነ ሙቭመንት ጠበቀ። ልክ ሌላውም ሰው እንደሚጠብቀው በጋራ ለመነሳት ታሰበ። ሲያስበው በጋራ ለመነሳት የሚያስችል ፖለቲካዊና ማህበራዊ አውድ ሀገሪቱ ውስጥ የለም። የሲቪክ ማህበራት ታፍነዋል፣ ሚዲያዎች ታፍነዋል ወይ ተሰደዋል። የፖለቲካ ድርጅቶችና የፖለቲካ ኃይሎች ኮኦፕትድ ናቸው። የምክክር ኮሚሽን ውስጥ ገብተው መግለጫቸውን አብይ አህመድ የሚጽፍላቸው ናቸው። ስለዚህ ጄኒውን የሆነ ፖለቲካዊ እንቅስቃሴ ለማድረግና ህብረተሰቡ በጋራ እንዲነሳ ማድረግ የሚቻልበትን ፖለቲካዊ አውድ ለመፍጠር የሚያስችል ሁኔታ እንደሌለ ተገነዘበ። ምን አለ? በግል ይህንን ስርዓት ልታገል ብሎ ተነሳ። በግል የሚያስከፍለኝ ዋጋ ምንም ይሁን ምንም። እነናሁ ሰናይ አዲስ አበባ ሲገቡ እና ያንን የህይወት መስዋዕትነት ሲከፍሉ ተስፋ ያደረጉት የአዲስ አበባ ህዝብ በእኛ መስዋዕትነትም ቢሆን ነፃነቱን ለመቀዳጀት የሚያስችል ንቅናቄ ውስጥ ይገባል፣ የኛን መስዋዕትነት ይዘነጋዋል ሳይሆን ለሱ የተከፈለ ህያው መስዋዕትነት እንደሆነ ይገነዘባል ብለው ጋሽ ታዲዮስ ሲታሰሩ ይሄ አገዛዝ ሊያደርስባቸው የሚችለውን አካላዊና የስነ ልቦና ጥቃት ሳይገነዘቡ ቀርተው አይደለም። የኢትዮጵያ ህዝብ እኔ በዚህ እድሜ ይሄንን ካደረኩ እሱም ራሱን አይቶ የኔ ሚና ምንድነው ብሎ ፈትሾ የየራሱን ሚና እንዲወጣ እድል ይሰጣዋል ብለው ነው ተስፋ ያደረጉት። ለኢትዮጵያ ህይወታቸውን የሰጡ በርካቶች ቀደም ብለው ስለዚህች ሀገር የሞቱ ሰዎች አብዛኞቹ የህይወት መስዋዕትነት የከፈሉ በሉ እንግዲህ እንዴት እንደሞቱ ለንጉሱ ንገሯቸው ብለው ከፊት የቀደሙ በተለያዩ ኢትዮጵያ በጠላት በተወረረችባቸው ጊዜያቶች ሁሉ የህይወት መስዋዕትነት የከፈሉ እስከ ቅርብ ጊዜ ድረስም የህይወት መስዋዕትነት ይከፍሉ የነበሩ ኢትዮጵያውያን አብዛኞቹ የኢትዮጵያን ህዝብ ትረስት አድርገው ሞታችንንና ለሞታችን ቁም ነገር ይሰጣል፣ ቦታ ይሰጣል። ከኛ መስዋዕትነት ሀገር ታተርፋለች፣ ከኛ መስዋዕትነት ትውልድ ያተርፋል፣ ሀገሩን ይታደጋል በሚል እምነት ነው። እነሱ አይደሉም ባለዳዎቹ። ባለዳው የማይታሰረው ባለዳው ከእስር ቤት ውጪ ያለውን በእስር ቤት ያሉ ልጆች በየዕለቱ ይህንን ተስፋ ያደርጋሉ። እኛ ራሳችንን ህሊናችንን አስሮታል፣ ያገዘ አካላችንን ይዞታል። ለህዝባችን ድምጽ መሆን አንችልም፣ ግን በእስር ቤት ውስጥ ሆነን ለህዝባችን የመንፈስ እንትን እንሆናለን፣ የጥንካሬ ምንጭ እንሆናለን፣ ብርታት እንሆናለን ብለው ተስፋ ያደርጋሉ። ይሄ ወንድማችንም ራሱን በዚህ ደረጃ አጋልጦ ወጥቶ ሲታገል በግልጽ ይሄንን አገዛዝ ብቻውን እየሞገተው ነው። ሀገሪቱ ውስጥ ያለው ይሄ ግለሰብ አልታጠቀም፣ ጽሁፍ ነው ይዞ የወጣው፣ ምንም ሌላ ነገር አልያዘም። ህገ መንግስታዊ መብቱን ኤክሰርሳይዝ ያደረገው አይደል? ይሄ አገዛዝ ተረባረበበት። እንዴት ብትደፍረን ነው ስርዓታችንን የኛን አዲሱን ስልጣናችንን በእኛ ጊዜ እኛ ባሸነፍንበት ወቅት ላይ እንዴት ብትደፍረን ነው ብቻህን ይሄንን ባነር ይዘህ የወጣው? አንድ ግለሰብን አይነቅም። ይሄ አገዛዝ ይጋጫል ከአንድ ግለሰብ ጋር። ይሄ ግለሰብ ግን ተስፋው ምንድነው? እሱ ላይ የሚደርሰው ጥቃት አይደለም። ተስፋው ህዝቡ ለዚህ ክብር ይሰጣል። ለዚህ ክብር የማይሰጥስ ህዝብ ምን ይሆናል? አይታገልም፣ ሀገር አይኖረውም፣ መብቱን ክብሩን ያስነጥቃል። and politically ህይወት አይኖረውም፣ ህልው አይሆንም። ለዛ ነው የኢትዮጵያ ህዝብ ከተማን ጭምር ስልጣኔውን ጭምር ሃይማኖቱን ጭምር ድንበር በሌለው መንገድ ሞራሉን፣ ስብዕናውን፣ ክብሩን እየገፈፉ በየጊዜው ህዝባችንን የሚያጠቁበት ምክንያት ህዝቡ ለራሱ አይቆምም ከሚል ግንዛቤ እና
አይ ቲንክ ይሄ ወንድማችን በርካቶች ላይ የጣለው ኃላፊነት እና ትቶ የጣለው ኃላፊነት ብቻ ሳይሆን በርካቶች የሱን ፈለግ እንዲከተሉ በጣም ተስፋ ያደርጋል ይጠብቃል ብዬ ተስፋ አደርጋለሁ።